ሰላም ቤተሰቦች፣ ዶላር ሰው ጋር ባዳር አስቀምጠዋል። እንግዲህ ካስቀመጡ ይመለስልኝ በማለት ክስ መመስረት አይችሉም። አዲስ የተሰጠ የሰበር ውሳኔ ያለ የህግ አማካሪና ጠበቃ ፈቃዱ በቀለ ነኝ። ነገሩ አጀማመር እንደዚህ ነው። ግለሰቡ ከስር ፍርድ ቤት ጀምሮ ባደረገው ክርክር ላይ አንድ ግለሰብ ላይ $225,000 እንዲያስቀምጥልኝ ባዳራ ሰጥቼው ይሄንን ገንዘብ መልስልኝ ስለው አልመለስም ስላለ ፍርድ ቤት በፍርድ ሂደት ያስመልስልኝ ብሎ ክስ መስርቶ ነበረ። ክሱ ሲታይ ከቆየ በኋላ እስከ መጨረሻ ላይ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ደረሰ። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሚከተለው ውሳኔ ወሰነ። ውሳኔው ባጭሩ የሚለው እንደዚህ ነው። ገንዘብ በሰው ዘንድ ባዳራ ማስቀመጥ በወንጀል ህግ 346 እና በብሔራዊ ባንክ ማቋቋሚያ አዋጅ መሰረት ህገወጥ ነው፣ ወንጀል ነው። ፍርድ ቤቶች ደግሞ ወንጀልን ወይም ህገወጥ የሆነ ነገርን ማስፈጸም አይችሉም። ይህንንም የፍትሐብሔር ህግ ቁጥር 1716 ድንጋጌ ይከለክላቸዋል በማለት እንደውም ከጀምሩ ክሱ የክስ ምክንያት ወይም ኮዝ ኦፍ አክሽን የለውም ብሎ መዝገቡን ዘግቶታል። ስለዚህ ወገኖቼ፣ ፎሎወሮቼ፣ በተለይ ደግሞ ዲያስፖራ ወገኖች በደንብ ስሙ። ዶላር ሰው ጋር ማስቀመጥ አትችሉም። ዶላር መቀመጥ የሚችለው ባንክ ብቻ ነው። ሰው ጋር ያስቀመጣችሁ ዶላር ይመለስልኝ በማለት በፍርድ ቤት ክስ መመስረት አትችሉም በማለት የዛሬ ቪዲዮን ያጠቃልላለሁ። ቪዲዮን እስከ መጨረሻ ስለተመለከታችሁ አመሰግናለሁ።